ብለን ጠይቃለን። የኛም ናት አንተ ብቻ አይደለም። ሰሞኑን ከፍቶ ነበረና ቀበለ ልጅ ነበረ ያክስታችን ልጅ ያው አብረን ነበረን ስደት ላይ አሳልፈን እንግዲህ ያው ጣፋንታችን ኢትዮጵያ ሆኗል። እሺ ቆንጂያን ታቹን አላህ ያርዝምልን። ያው እንደምታዩት ነው ያለነሱ እገዛ ያለነሱ ዱዓ ከባድ ነው። ብቻ ሳውዲ ድረስ ሂጄ ምን ብዬ ምንም አልሆነም አልተሳካም። ያው በኢትዮጵያ መጥቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች ባላችሁበት ሰላማችሁ ዝት ይበልን። ዛሬ እንግዲህ በሌላ ቪዲዮ ተመልሼላችኋለሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ማለት ነው ያው እንግዲህ አያቴን ካየዋት በጣም ሰንብቻለሁ ቆይቻለሁና በጣም ናፈቀችኝ ታውቃላችሁ። ምናምን በጣም ናፍቀኛለችና በዛም ዱዓ እናስደርጋለን ማለት ነው። አያቴን ከእናንተ ጋር ማስተዋወቃችኋለሁ ማለት ነው። በቻልነው አቅም የተወሰነ ነገር ምናልባት ቡና ምናምን ነገር ይዤላት ለመሄድ ሞክራለሁ። ያው ፋሚሊ እንግዲህ በጧት ተነስቼ እሄዳለሁ ብዬ ነበር ያሰብኩት፣ አልተሳካልኝም። እንቅልፍ ሸውዶኝ ምናምን እና በዚህ ዩቲዩብ ቻናል አዲስ ነኝ። ነባሩ እንግዲህ በአንዳንድ ነገር ምክንያቶች አጥቻለሁ። በዚህ እንግዲህ የማልጠፋ ሰው ሆናለሁ ኢንሻአላህ። ከዚህ በኋላ አዳዲስ ቪዲዮ ቢያንስ በሳምንት 3 ጊዜ መለቅላችሁ ይሆናል። ምን እንደምትወዱትም ተስፋ አደርጋለሁ እና ላለመጥፋት ሞክራለሁ። እኛውን ቻናል ላይ ሰብስክራይብ ያደረጋችሁ አበረታችሁን። ቤተሰቡ ነው ቤተሰብ ያልነበራችሁ ቤተሰቡ ላይ ይሄ ቋሚያችን ነው። በወጥረን ምን ሰራ ይሆናል ብዬ ነው የማስበው። በሆዷ ሸሸጋ ከፀሐይ ብርታስላ ራሷ ከበላችሁ አቋርሳ ካፍላ ተላከለላናት ለልጇ ስኳር ተስመችራ ነገር ሌላ ዳድ ለማጎል ብርጭቆ እንጃ መቀን ታሲ ኪሎ መቀታ ልጇን ታሞቃለች በቃ ገድሜ ስንን ድራሜ ምድራላ ስለፈቀደ በቃ አፉ መስዋዕት ሆናለች ያላህን ወባ ታንጸባርቃለች። ቡናዋ ምናምን የምንችለው አቅምችን ናት። እንግዲህ ይችን ገዝተንላታል። 1 ኪሎ ቡና 2 ኪሎ ስኳር ከዚህ በላይ ቢይዝላት እና ባረግላት በጣም ደስ ባለ። አቅማችን አልፈቀደም። አቅማችን ሲፈቅድ እናረግላታለን ማለት ነው። አብራችሁን ቆዩ፣ ተከታተሉን። ሜዳጌ ክብሬናት ማረጌ ፋሚሊ እንግዲህ በስተመጨረሻ ደርሰናል ማለት ነው። እንግዲህ አንድ የሚቀበለን ልጅ ነበረ ያክስታችን ልጅ ያው እሱን እየጠበቅን እንገኛለን። ከመኪና ላይ ወርደን እንገኛለን አሁን ላይ እንግዲህ ኢንሻአላህ። ባይዘው በጣም ደስተኛ መኮን ይመስለኛል። እንገኘው ማዲያው ሰፈር ናቸው እንግዲህ ሰፈራቸው። ጀለስቿት እንግዲህ አክስተብየዋ እየመጣች ትገኛለች። ምን ያክል ሰላም ነው? አለን ፒስ ነው። ያው እንግዲህ ጀለሴ መጣለች። ያ ሰላም ሲበልጣይ ቁጫልክ። አረ ምንም በልጦይ ቁጫለ ቁመት እንግዲህ ምን ይደረጋል? ታናሽ ነው። በሰላም ደርሷል። በሰላም ደርሷል። ያንውጣ ሆና በጣም ቆየ ወላሂ ፋሚሊ እንግዲህ በስተመጨረሻ ያው ባይዘው እንግዲህ አብረን ነበርን ታውቃላችሁ። ስደት ላይ አሳልፈናል አብረን። እንግዲህ ያው ጣፋንታችን ኢትዮጵያ ሆኗል። ተመልሰን መተናል ማለት ነው። እንዳሳደገች ራሷን አሳልፋ ደረሻ ደርሰናል ማለት ነው። አያቴ ጋር እና ዘይራ ናታ አያታችንን የጋራችን ነው የራስ ብቻ እና ደግሞ
ያው ስጦታዋም እንዳለች ናት ማለት ነው። ምናምን እንድታደርግልን እንጠይቃለን። እንግዲህ በስተመጨረሻ ደርሰናል ማለት ነው ከአያታችን ጋር ውድ አያታችን ጋር ማለት ነው። ያው በነገራችን ላይ እናስተዋውቃችኋለን። ከዛ በኋላ አንዳንድ ነገራቶችን ዱዓ ልታደርግልን እንጠይቃለን። እሷ የኛ አያት ናት። የኛም ናት። አንተ ብቻ አይደለም፣ እኔ ብቻ አይደለም፣ የብዙ አያታችን ናት። ብዙ ነገር የምታደርግልን ሲቸግረንም ብዙ ነገር ያው አያት ያለው ያውቃል። ስለ አያት ጥቅምና ልነግራችሁ አልችልም። እናንተ ከኔ በላይ ልታውቁ አይገልጻትም። እና ያው እንግዲህ ዱዓ እንድታደርግልኝ ብዬ ብችላይ ከዛ በላይ ባደርግላት ደስ ይለኛል። 1 ኪሎ ቡናና ሱካር ይዤላት መጥቻለሁ ማለት ነው። እንግዲህ አሁን እስቲ እሷ ምንም ነገር የለም በቃ እንድትመርቄ ነው የመጣሁት። ሲያዴ መርቄ ብርቅ ቀርቅ የሚል ሰሞኑን ከፍቶ ነበረና አሁን ከዛ ቁጭ ብዬ ሳስብ ለምን እሷ ጋር አልጠይቃትም ብዬ አሰብኩ እና የእሷ ዱዓ ገዛ ሰላም ያስፈልገኝ መጥቻለሁ። ያንቺን ገዛ መጥቻለሁ ከአላህ በታች እንግዲህ አላህ በታች እሷ ዱዓ እንድታደርግልኝ እንድታግዘው የምፈልገው ነገር እንዲያሳካልኝ እንድታደርግልኝ ነው። ለዛ እና መረቅ አድርጊኝ እንግዲህ እኔ ልጅሽን ቢስሚላሂ ረህማኒ ረሂም አደግልኝ ተዳድግልኝ አይክፋፍ እንደገና የደስታ እንደገና ጌታ ቢስሚላሂ ረህማኒ ረሂም ባላ የሆነበት በቀዋ የሆነበት ባስመቱ የሆነበት አዎ ጌታ የሰራኸው ፍሬ የሆነበት አዎ ጌታ ቢስሚላሂ ረህማኒ ረሂም እዛም የሚያነጋግሩ እሳቸውን በረካ የሆኑ ሀያታቸውን ረጅም አድርጎ አንተ ምኖረው አዎ ደስታቸው ሆነ የምንበላለህ አድርገን እኛ ምኖረ በተራመድክበት ቁጥር አጅሩ ጀዘኩም አላህ ጀዛ ይተባህ ጀዛ ይገባህ እደግልኝ አይክፋፍ ደስ ይበለህ የሰራኸውን ደግሞ ቢስሚላሂ ረህማኒ ረሂም ፍሬ አላህ ያድርግልህ። አላህ በቀው አላህ በረህመቱ አላህ በአንድነቱ ጌታ ቢስሚላሂ ረህማኒ ረሂም እኔ እንግዲህ እናት አድርገኸኛልና አንተ ቢስሚላሂ ለም እንግዲህ ዱዓ የሚሰማ አላህ ደስ የሚገባልህ አድርግልህ። መዝገቡ አላህ ደስ ይበልህ። ቢስሚላሂ ረህማኒ ረሂም ደውላ እንደገና አደግልኝ እንደገና ተዳደግልኝ አበባ ሀብራለኝ ፍሬ ይበላ የሰራኸው ደግሞ ፍሬ አላህ ያደርግልህ። ቢስሚላሂ ረህማኒ ረሂም እኔን እናት ብለህ መታሃልና ደግሞ ጌታ ያዋ ማዲያብ እንደገና ማዲያብልኝ ሀያትህን ረጅም አድርጎ እንዳረህ እንኳን እኔም ሀያቴ ረጅም ሆኖ እሳቸውም ደግሞ እዛም ያነጋገሩት እሳቸውንም ጌታ ሰላም አላህ አድርግልን። እዛም ሰላም እዚህም ሰላም እንግዲህ ወላሂ ምን እንደምል አላውቅም። በጣም በጣም ደስ ይለኛል። ታውቂያለሽ ጀማ እንግዲህ ብራዘርም እንደምታውቁት ወደ ትዳር እየገባ ነው። ከዛ በኋላ እኛ ነው ያለ ነው ወደ እኛ ይለቅሉናል። እንግዲህ እንደምታዩት ስለ ጋብቻ ምናምን እሺ ቆንጆዋን የምትመህን የምትቀበህን የምትማተን ተጣጥማችሁ ቢስሚላሂ ቱካሻህም ወደ ሆነ እሷ ማምታም ሆና የብጣ የሚያቀናጣ ቢስሚላሂ ረህማኒ ረሂም አላህ በቀው አላህ በረህመቱ እንዳረህ እንጣለህ ደስ የምትልህን ለአንተ የምጥመው ጌታ ያዋ ሀብታም የሆነችውን ወጣው የበረታውን ወጣህ የበረታ ጥቃት የበረታ ይሆን አንተም ቢስሚላሂ ረህማኒ ረሂም አላህ በስሙ ይሆንበት በአንድነቱ ይሆንበት። ቢስሚላሂ ወላዲህም አላህ ያሟላል ያሰብክበት ደረሰልኝ። እንግዲህ ወላሂ ሀያታቸውን አላህ ያርዝምልን። ያው እንደምታዩት ነው ያለነሱ እገዛ ያለነሱ ዱዓ ከባድ ነው፣ ብቻ አይዘለቅም። እነሱ ከጀርባችን ጥንካሬያችን ስለሆኑ ነው ማለት ነው። አላህ ሀያታቸውን ያርዝምልን። ያለን ቤተሰቦች እንዳለ በቃ ክፉ አይንካቸው፣ ጤና ይስጣቸው። ሀያት ብቻ ምን ዋጋ ካፊያ ጋር ሀያት ይስጥልን እና ትኑርልን ሀያታችን ማለት እኛ ድምቀት ናት። ገባችሁ? ሲከፋችሁ ሄዳችሁ እሷ ስር የምትጠቀሙ ወይም እሷ ስር ገብታችሁ ሀዘናችሁን የምታካፍሏት ማለት አያት ማለት ትልቅ ነገር ነው ማለት ነው። ሀያት ይችላል እንደገና እንደ ፈዋድ አብደላ እንደዚሁ ሰንበቴ እንግዲህ ያው እንግዲህ ሳውዲ ድረስ ሂጄ ምን ብዬ
ምንም አልሆነም፣ አልተሳካም። ያው በኢትዮጵያ መጥቼ እንደገና የረፍት ጀራ እንኳን እዚህ ሳውዲ እንኳን የሆነ ነገር ላደርግ አልቻልኩም። ያው አላህ አላለምና እዚሁ እንኳን በቃላ ለኔ ብዙ ነገር ነው ያደረገችልኝ። እኔ ወላሂ በጣም ትኖርልኝ እና በጣም ነው የማመሰግነው እና ከዚህ ሀያት ጨምሮልኝና ዱንያውንም አላህ ይስጠና ከዚህ የተሻለ ነገር ገና ወደፊት ኢንሻአላህ ብዙ ነገር የምታጋባችሁ ይሆናል ማለት ነው። ምን ልበላችሁ ብቻ በጣም ደስ ብሎኛል ዛሬ ስላገኘኋት። በስንት ጊዜ ቢያንስ ወደ 2 ዓመት 3 ዓመት ይሆናል ከተገናኘንና አንዴ ብቻ ነው ባለ የሆነ ጊዜ ላይ እኛ ቤት መጣ እኔን ለማየት መጣ ነበር። አዲስ እንደመጣ እዛም የተገናኘን ነው እንጂ ቁጭ ብለን ለራሱ አላወራንም ማለት ነው። እና ዛሬ በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል ማለት ነው ከአያታችን ጋር እንግዲህ ቀጣይ በሰፊው ኢንሻአላህ ደስ በሚል ሁኔታ ከዚህ በተሻለ ሁኔታ የምንመለስ ይሆናል፣ አብረን የምንመጣ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።